ማቴዎስ ወደ ዘመነ ምንድን ነው የምንሸጋገረው? ዘመነ አብይ። ወደ አብይ የሚባል ዘመን እንዳለ አላውቅም ነበር፣ ግን ከዘመነ ማቴዎስ ወደ ዘመነ ማርቆስ ነው የምንሸጋገረው። አብይ ከማሂ ስቶር ቆንጆ የበዓል ስጦታ ልንሰጥ ነው። ራንደምሊ ሰው እያስቆምን ነው የምንጠይቀው። እስቲ አብረን እናያለን። እሺ ወሰን የበዓል ጥያቄዎች አሉን ከማሂ ስቶር ነው። ጥያቄውን ከመለሱት የሽልማት ይኖረናል። የገንዘብም የፓኬጅ የቃም ሽልማት ይኖረናል። እሺ ዶሮ ስንት ብልት ነው ያላት? 7 እግር እንደገና መላላጫ እግር ነው። ግን 7ቱን አልመለሱም እርሶ። እሺ አንድ ጥያቄ ደግሞ ሌላ ተጨማሪ ጠይቀውት ከዘመነ ማቴዎስ ወደ ምንድን ነው የምንሸጋገረው? ከዘመነ ማቴዎስ ወደ ዘመነ ማርቆስ። ጥያቄውን እንግዲህ በትክክል በል። እንኳን አደረሳችሁ ላለም። እሺ እናመሰግናለን። መልካም አዲስ ዓመት። እንኳን አደረሰ። እንግዲህ ከማሂ ስቶር የፓኬጅ እና የገንዘብ ሽልማት አዘጋጅተናል። ጥያቄ ጠይቀሃለሁ፣ እሱን ከመለስክ ተሸላሚ ትሆናለህ። መልካም ፈቃደኛ ስለሆንክ እናመሰግናለን። እሺ ልቡ ነጭ ያቦካል ማለት ምን ማለት ነው? የዋህ ጥያቄው በትክክል መልሶታል። እሺ ከዘመነ ማቴዎስ ወደ ምንድን ነው የምንሻገረው? ወደ ዘመነ ሉቃስ። ተሳስቷል፣ ግን የመጀመሪያውን ጥያቄ በትክክል ስለመለሰ የፓኬጅ ስጦታ እንሰጠዋለን ማለት ነው። መልካም አዲስ ዓመት። እሺ ከማሂ ስቶር ነው። ጥያቄዎችን እንጠይቃለን። ጥያቄዎቹን ከመለስክ ሽልማት ይኖርሃል። ቀላል። እሺ ቅኔ ማህሌትና ስንቅ እንደያዡ ነው ማለት ምን ማለት ነው? ቀላል እኮ ነው ያልኩት። በጣም ቀላል ጥያቄ ነው። ቅኔ ማህሌትና ስንቅ እንደያዡ ነው ማለት ምን ማለት ነው? የአዲስ ዓመት ጥያቄ ግን አይደለም። አንባቢ ነው ጎበዝ ነው ስለተባልኩ ትንሽ ጠጠር ላድርገው ብዬ ነው አንተ ላይ። ስንቅ እንግዲህ ቶሎ ከተበላ ያልቃል፣ በእንክብካቤ ከተያዘ ይቆያል። ቅኔ ማህሌትም ሰምቼው አላውቅም። በነገራችን ላይ አዲስ ነው። ቅኔ ማህሌትም እንግዲህ እንደሚቀኘው ሰውና ማህሌቱ እንደሚያዜመው ሰው። ጥያቄው በትክክል ተመልሷል። በጣም ጎበዝ። ሁለተኛ ከዘመነ ማቴዎስ ወደ ምንድን ነው የምንሸጋገረው? ዋው አልተቻለም ዛሬ። በአዲስ ዓመት ለተመልካቾቻችን ዊሽ የምታደርገው አገራችን ላይ ቢሆን ደስ የሚልን ነገር ዊሽ አድርግልን። ሰላም። ለጥያቄያችን ፈቃደኛ ስለሆንክ እናመሰግናለን። ፓኬጅ እና የ1000 ብር ሽልማት ያው ቴንክ ዩ ሶ ማች። ፓኬጃችን ብርጭቆ፣ የስፓይስ ማስቀመጫ፣ ዊስኪ፣ ቻኮሌት እና አበባ። ቴንክ ዩ ሶ ማች። ፈቃደኛ ስለሆንክ እናመሰግናለን። መልካም አዲስ ዓመት። ሉቃስ ተሳስቷል፣ ግን የመጀመሪያውን ጥያቄ በትክክል ስለመለሰ የፓኬጅ ስጦታ እንሰጠዋለን ማለት ነው። መልካም አዲስ ዓመት። ቪዲዮን እንዳያችሁት ነው። ለበዓል ደግሞ ማሂ ስቶር ቆንጆ እቃዎች፣ ቆንጆ የሚያማምሩ እቃዎች የሆም ዲኮር እና የኪችን ጋይሶች ይዞላችሁ መጥቷል። እነሱን እቃዎች ከኛ ጋር በበዓል ዲስካውንት ማግኘት ትችላላችሁ። እየመጣችሁ ጎብኙን። አድራሻችን ሰሚት ፍየል ቤት ከኪዳነ ምሕረት ፊት ለፊት ነው። ስልክ ቁጥራችን 0930979778 ነው። መልካም አዲስ ዓመት ይሁንላችሁ።